كمان كايتتا كلهم بمالوس مرزيزو يمتا كراسي لما كرا سوي شالنيا كم جنبل يمورات وما سيتندر كفام كانوا بچالو ያልፋል ዘመኑ ሰላም ቤተሰቦች እንዴት ናችሁ? ልንዳናችሁ ጊዜው ከፍቷል ጋይስ ጊዜው ከፍቷል የምሬ ነው የምላችሁ በቀራስ በራሴ እያጽናናው ይተባላል ቆይ ካሜራማን ችግር ነው ካሜራማን እና ከማየት ማስቀመጥ በቦታ ጥቼ እኮ ነውና ከማጋን ኑር ጋይስ ከማጋን ምን ሮሰው ቋጣን ባይተዋር ሆነን ብቸኛ ሆነን ሰው እያለን ሰው እንደሌለን ሆነን ሰው እያማረታ ስልኩ ራሱ በቃ ጠልቶናል ማለት ይቻላል ጠልቶናል ጋይስ እና እንዴት ናችሁ ደህና ናችሁ ያለውላችሁ ይሄን ዘፈን በቃ ብቻዬን ያዳመጥኩ ያለውበት ምክንያት ምን ነው ታውቃላችሁ ትላንትና ወዳ ላይቭ ላይ አንዷ በጣም ቆንጂ ታዋቂ የሆነች ልጅ ተገደለች ላይቭ ላይ በጓደኛው አስገደለቻት ማለት ነው የሌላ ዜጋና ታበሻለች ግን ውስጥ ደግሞ መርዝ ማለት ብዙ ሴቶች አሉ የኛዎቹ ማለት ነውና እኔ ራሱ ልንገራችሁ በዚህ አጋጣሚ እስካሁን ድረስ በውስጥ የደብቅ ያስቀምኩ ነገር ልንገራችሁ ገዛ ጓደኛዬ ባሌን አስተዋወቂኝ ብላኝ ከዛ በኋላ ሻፈደ እሱን ከሷ ጋር ሻፈደ እሷም ሻፈደች በቃ ተጣበሱ ግን ለማንም አልተናገርኩም በቃ ውሳጂው بالعافيه መጀመሪያ የኔ ያለለውም በቃ መጀመሪያ ሊሄድ አስቦ ነበር ይሂድ በቃ ይመችሻል ቋት እና ሰጣኋት ሸለምኳትና ብዙ ጊዜ ባሌ ተቀማው ምናምን ብለው እዚህ ላይ በጓደኛዬ ባሌ ተቀማው ምናምን የሚያለቀቅሱ አሉ እና ተቀምጦ ሳይሆን እሱ ራሱ መሄድ ፈልጎ ነው ጥርግ ይበል ይሄ ሸለፈታም ይሂድ አሁን ሁሉንም ታውትና ስለቤክራችን ነገ ነው ጋይስ ስለነነጺና ስለነ አብርሽ መቼም ከነሱ ርዕስ አልወጣም ምክንያቱም አንዱ ሳይቋጭ አንዱ አጀንዳ ይመጣል መጀመሪያ እነሱ ነገር ልቋጭ ብያችሁ ነው ላይክ ሼር ሰብስክራይብ ማድረጋችሁ አትርሱ ምን ልላችሁ ፈልጌ ነው ነጺ ትላንትና ሩታ እሄዳለሁ ምናምን ነገር ብላ ሻንጣ የፈረደበት ሻንጣ አሁን ደግሞ የሚገፋ ከማንጠልጣያው ጥቁር ሻንጣ ከወገብ ጥቁር ሻንጣ ዱባይ ደርሰው ከመጡ በኋላ ደግሞ የሚሳባውን ባለ ጎማ ሻንጣ ቀይረዋል የራሱ ለውጥ ነው እውነቴ ነው የምላችሁ በጣም ደስ ብሎኛል እና ሳሽቃብጥላችሁ ማለት ነው ሻንጣውን ይዛ ፔስታሉ እንኳን አቀጁም ሩታ ምንነሽ ነው እሄዳለሁ ምናምን ከዛ በኋላ የወንድምዬ ጀግና ደግሞ አኩራኝ በቃ ትሄዳ ምንድነው ተለማምጣም ታውቀ ጀግና ወንድ ልጅ ቆረጣ እንደዛ ቆረጥ ሲል አሩስ ተልፈሰፈሰን እንደበፊቱ ያለቅሳል ብዬ ስጠብቅ አላለቀሰም ግን ከካሜራ ጀርባ ማልቀሱ አይቀርም ብዬ ደግሞ አሰብኩኝ ያልቅስ እና ሩታ ሆድሽ የት ነው ያደረግሽው 4 ወር 5 ወር የ5 ወር እኮ ነፍሰ ጡር እኮ ልትወልድ 9 ወር ደረሰች ሴት ነው የምትመስለው ያንቺ የታርገሽው ነው እኔ ይሄ ነገር ድራማ ነው እኔ ሩታና ነፂ እንዳለች ነፂ አልተጋቡም ውሸት ነው ብላ እንደተናገረችው እኔ ነገር እነ ሽማግሌ ሽማግሌዎቹ ራሱ ድራማ መስራት ጀመሩ እንዴ እኔ ግራ ገባኝ እኮ እኔ ራሴ ግራ ተጋባው እኮ እውነታው ሄጄበት መጨረሻ አካባቢ ተቀለበሱብኝ ጋይስ የምር እስከ ባለፈው እስካሉ ድረስ እኔ እውነታው ያጣራው ነበር ካሁን በኋላ ግን ሰለቸኝ ማጣራተራው ሰለቸኝ 10 ጊዜ ኢትዮጵያ እየደወልኩኝ እሺ ካሳስ እንዴት ሆኑ ካሳ ምን አደረጉ ምናምን ማለት ካርድ ያለቀ ጋይስ እንኳን የስልኬ ካርድ ልሞላው ይቀርና የቤት ኪራይ ራሱ ደርሶብኛል ጋይስ ነዳጅ ራሱ እየተበደርኩ ነው መሞላው ለመኪናዬ ራሱ ማለት ነው እና ምን ላችሁ ፈልጌ ነው ተናግራቆ ነበር የሩታ እህት ምን ብላ ነበር አንተ የጨረቃው አማቻችን ብላ ነበር ታስታውሱ እንደሆነ የጨረቃው አማቻችን ብላ የሩታ እህት ያቺ ማናት እርጉዞ አሁን ወልዳለች እሷ በነገራችን ወልዳለች ለካይ ነገር ቪዲዮ ሳልሰራበት ወይ አይዲያ ወልዳለች ወደ ልጅ በሰላም ተገላግላለች እና ወይ ዲኮሩ እንደው መጨረሻሽ ምን ይሆን እንደው እና እሷ ምን አለች የጨረቃው አማቻችን
የጨረቃ ማቻችን ብላ ያኔ ሙድ ስትይዝበት ነበርና ልክ ናት። አሁን ሳስበው ጨረቃ ይሄ ሰውዬ ጨረቃ ነው ምድር ላይ የሚራመድ ሰው አይደለም። ጨረቃ ላይ ነው ይሄ ሰውዬ በቃ የሆነ እንደ ኮከብ ብቅ ጥልቅ እያለ አንዳንድ ሴቶች ላይ ጭራሽ ብሎ ነፂ አለማርገዟ ጠቅሟታል። ያው ተማሪ ስለነበረች በሰዓቱ ማለት ነው አምልጣለች። አሁን የሩታ ጽንስ ነገር እንዴት እንደሆነ እንግዲህ እናንተ አስምሩበት። ሲቀጥል ትልቁ ጥያቄ የእውነተኛ ነፂ አሁን ነፂ እያመንኳት ነው። ነፂን ደግፏት፣ እሺ ነፂን ደግፏት። እኔ ሩታን አትደግፏት ማለት አለ። እሷም ሴት ልጅ ናት። እኔ ውሸት ድራማ እንደሆነ አሁን የሩታና የአብርሃም ላይፍ ትዳር ፌክ እንደሆነ ነው እየተረዳ የመጣሁት ማለት ነው። ለምን አትሉኝም? እቺ ልጅ እርጉዝ ነኝ አለች። 4 ወር ነው እርጉዝ አለች። የዛሬ ስንት በሐማማት ከወጣ ራሱ ወር አለፈ አይደል? አዎ ያኔ 4 ወር እርጉዝ ነበረች። ልጁ ሲንቀሳቀስ ምናምን አየን። አሁን ደግሞ 5ኛ ወር ገብታለች። ወደ 6ኛ ገብታለች። ልጁ ውጣው ነው የታርጋው ነው? እንዴት ሆዷን አልገፋም? አንድ ጥያቄ ያዙልኝ። ሁለተኛ ሲቀጥል ደግሞ ቤተሰብ እያለ ቡታጀራ ላይ ቤተሰቦቿን እያሉ የሱን ቤተሰቦች እያሉ ልክ ቤተሰብ እንደሌለው ባዳ ይመስል ዱባይ ሄደው የህፃዛ ጨዋታ ይመስል ጭቃ አብኩተው መጡ። ሰርግ ተባለ። 2 አትይዙልኝ። 3ኛ ጊዜ ደግሞ ምንድነው የሩታ እናት ያኔ እንደዛ ሰውየው የምር መስሏት የሩታ እናት ከልጇ ጋር ሰርበው ከርማ እንደዛ ሚዲያ ላይ እህቴ እንደዛ ያደረገችኝ ምናምን ነገር እያለች ሩታ እያስመሰለች ስታለቅስ ነበረ። 3 አትሉ? 4ኛ ደግሞ እኔ እኮ ነጥብ ነው ያስኩላችሁ። 4ኛ አትሉ? ካሜራ ሳይለንስ ለቆንኩኝ ነው እና 4ኛ አትሉም? 4ኛ ደግሞ የሩታ እናት አዲስ አበባ ሄዳ ገና ሳይጋቡ ሽምግልና ሳይባል ገና አማች ቤት ይኬዳል እንዴ? ያንን 4ኛ ያዝኩኝና ይሄ ሁሉ ነገር ደማምሬ ነፂ ትላንትና በተናገረችው ነገር እውነት ነው፣ ይሄ ነገር ፌክ ነው በቃ ብዬ ራሴን አሳመንኩት እና ድራማ ነው በቃ ድራማ ነው ብዬ አሳምኛለሁ። እናንተም አሳምኑ እሺ። ሲቀጥል ነፂን አበረታታት። ነፂ ደግሞ አንዳንድ ደግሞ ጀጊ ቡታጀራ አንዳንድ ዩቲዩበሮች አሉ። አንዳንድ ልጫ ቡቼ ነው ማነው ምናምን የሚባሉ ዝም ብላችሁ እናንተ እርሻ ማሳው ነበር አስገብቶ መልቀቅ። ሲጀመር እናንተ እርሻን ባታበቀው ዘሩ እንኳን ታበላሻላችሁ፣ እንኳን ልታመርቱ ይቅርና እናንተ ወደ ትድርና የትግል እንትን ውስጥ ነበር ማስገባት ማለት ነው። ለምን ነገር አትጠቁም? የሆነ አንድ ደግሞ አለ አንድ ቀን እንደው ቀን ሲጥለው ከአብርሽ ጋር ፎቶ ተነስቷል መሰለኝ። ያንን ፎቶ 10 ጊዜ እያመጣ ሴቶችን የሚሳደብ አንድ ቡቼ ማን ነው የምትሉት ዩቲዩበር አለ እና ፕሊዝ ቴክ ኬር ኦኬ። ስርዓት ባለው መንገድ ስራ ዩቲዩብ እንደዚህ አይደለም። የሆነ የወንድ ወዝ ይኑርክ እንደ ወፍት የሆነ ወንድ የሚናገር ለዛ ለንግግር ተናገር እሺ። ዝም ብለህ አትበጥረቅ። እኔ ነክቶኝ አይደለም በነገራችን እኔ ነክቶኝ አይደለም፣ ግን ንግግሩ ያስጠላል። በቃ ነፂ የሚሰድባት ነገር ምን የሚላት ነገር አንተ በእነሱ ላይፍ ሲጀመር አያገባም፣ አይመለከትም። አንተ ዳይፐር ቀያሪ ነበርክ እንዴ? እነሱ እንትን ሲሉ ምን አገባክ? ሲጀመር አይመለከትም። ለማስፈራራት ቤት ድረስ ሄዶ እንደዚህ ምናምን እቺ ልጅ እኮ ጀግና ወንድም ቢኖራት ጀግና ቤተሰብ ቢኖራት እግርህን ሰባብረው ነበረ በክራንች የሚያስኬዱክ። ዩቲዩብ እንደዚህ አይደለም የሚሰራ። ዩቲዩብ እያስመሰሉ መስራት ነው እንጂ የእውነተኛ ነገር አስመስሎ ገፍቶ መግባት ተገቢ አይደለም። እና አንዳንድ ጊዜ የምትጠቀሟቸው ቃላቶች ነው ተጠንቀቅ። የምር እንደኔ ለዛ ነው ነገር ተናገሩ። እኔ እንኳን በፊት ድሮ ስለ ሶሻል ሚዲያ ምንነቱ ሳይገባኝ ሳልረዳ ሰው ሲሰድበኝ የምር ነበር የሚመስለኝ። በጣም አለቅስ ነበር። እኔ ወጥቼ ሳደብ ነበር ምናምን ነገር። አሁን ግን ሶሻል ሚዲያ ሁሉም ነገር ፌክ እንደሆነ ሲገባኝ ለምን ግድ የለኝም፣ አልናደድም። አሁን ኮሜንት ላይ የሩታ ደጋፊዎች የሚሰድቡኛሉ፣ እንደዚህ አርግሽ ምናምን የሚሉኛሉ። ግን እኔ አልሰማቸውም እና አትስሟቸው እሺ። እና የሌላችሁ ነው የመጣሁት ዛሬ 2 ቀን አልሰራሁም ቪዲዮ። የቤት ኪራይ ደርሶብኛል። ላይክ አድርጉ። ላይክ፣ ሼር፣ ሰብስክራይብ አድርጉ እሺ። ይመቻችሁ። ባይ